ወየ ወየ ላይ ፈስተሽ ታውቂያለሽ ወይ? ማን ይጠይቅ? ከጀመራችሁ በኋላ ስንት ደቂቃ ቢቆይ ደስ ይልሻል? በህይወት የምኞቴ አንደኛ ጡቴ ማስቀነስ ጠላቴ እሱ ነው። ጀርባዬም እንደዚህ ጎበጠው በጡቴ የተነሳ ነው። ወየ ወየ ላይ ገና አንቺ ምኑንም ሳትጀምሪ እሱ ወየ የሚል ከሆነስ ከሱ ጋር ትቀጥያለሽ ወይስ ታቆሚ? ወየ ወየ ላይ ፈስተሽ ታውቂያለሽ ወይ? ማን ይጠይቅ? ማቲ ሁሉን ነገር ወደ ወየ ወየ የሚሄደው ሰማክ ማቲ? ጥያቄ ናቸው ይችላሉ። ለዛ ነው ማቲን ተማምነሽ ከኔ ጋር ባትስ አሁን ገና ሙሉ ጥያቄ አለብሽ። እሺ ላይ አንተ ግን ተሞካክራችሁ እንዴ? በጣም እንትን አላችሁ ሁለታችሁ። እግዚአብሔርን አላቅም እኔ የእውነት ነው የምመልስልሽ። ኖ ዌይ እሱ ነው ያለው። እኔ እኮ አላውቅም። እሱ ነው ያለው። ጥያቄውንም የጠየቀሽ እሱ ነው። ምን ነው ማቲ አብረን ወየ ወየ ብለን አላልክ? አንተን እኔ 4 ቁጥር ታይፕ አይደለም ባይዘው ወይ ማቲዬ። በሻማ ተቃጥለሽ ታውቂያለሽ ወይ? ኖ አስክሬም ነው ፈሶብኝ የሚያውቀው እንጂ ሻማ ፈሶብኝ ሁለት። እኔ አንቺ ግን እያጭበረበርሽ ነው አይደለም? ቆይ ምን አለ መሰለሽ ማቲ፣ ችግሩ ምን እንደሆነ ታውቂያለሽ? ሮማንቲክ እየመሰለ ወየ ወየ ሲልሽ ራሱ ከግድግዳ ጋር እያጣጋ ነው። ጆ አግሬሲቭ ሲኮን ጥሩ ነው ሲባል ስለሚደረግ አሁን ወየ ወየ ስለምጠየቅ አርቲስት ስለሆንኩኝ ጠይቁ። ጋር አልጠየቅኩሽም። ሀው ሎንግ ስንት ሰዓት ቢቆይ ደስ ይችላል ነው ያልኩሽ። ኖ በቃ ከጀመራችሁ በኋላ ስንት ደቂቃ ቢቆይ ደስ ይልሻል? 1 ሰዓት። በጣም ዊርድ የሆነ ቦታ ወየ ብለሽ ታውቂያለሽ? ላይክ ዋና ቦታ ውስጥ ዋና ውስጥ ነው። ሞክሪ፣ አሪፍ ነው። ሌላ ጥያቄ፣ ዋና ውስጥ ሌላም ሰው በክላቸዋለሁ። ቅድም ከአንቺ ስንት ቁጥር ነው ያንቺ የሚመችሽ? 15 ጨረስኩ ጥያቄ። የኔ ትንሽ እያልኩሽ ነው። ምክንያቱም እኔ እኮ የጨዋ ጥያቄ ነው የምጠይቀው አይደል? በጣም እኔ መግድ እኔ ታያለሽ። ጣውን ነው የምደውልልሽ። ማርያምን ሪከርድ አትደረጊ። ሪከርድ ያደረጉኛል ስትያቸው ሆን ብለው አውቀው ሪከርድ ያደርጋሉ። 0 ፎሎወሮች፣ ምንም ፎሎወሮች የሌሎቻቸው የሚለቁሽ። ከዚ ለእነሱ ደግሞ ምንም አትጨነቂ። ክሽ በአንድ ምሽት እንደዚህ ከሚመስል እንጮ ጎረሪት ከምትመስል። ኧረ እኔ ቂጤ የለም ይበል። እኔ መልኬን በጣም ነው የምወደው። መቅዲ ራሱ መልኬን አምቶችው እኔ ሁሉ ነገርሽ ነው የምወደው። እኔ ፍቅር ቂጤ ነው ፊቴ ነው እንጂ። እሺ አሁን ወየ ወያየሽ እንዴት ወጣ ያለ ነገር እንደጠየኩሽ የሆነ ወንድ ቦይፍሬንድሽ በጣም የምታፈቅሪው ወንድ አለ እና አፍቅረሽዋል። ልጁ በብዙ ነገር ተመችቶሻል። ወየ ወየ ላይ ገና አንቺ ምኑንም ሳትጀምሪ እሱ ወየ የሚል ከሆነስ ከሱ ጋር ትቀጥያለሽ ወይስ ታቆሚ? ቶሎ የሚጨርስ ከሆነ ማለት ነው። አይ አስተምረዋለሁ። ማስተማራችን በቃ ምናምን አለበት። ተፈጥሮ ነው የሚስተካከል ነገር አይደለም። በቃ ባህሪው ይሄ ነው። ይሄ ሰውዬ አይ በቃ እችለዋለሁ። ቺት ልታረጊ ወጣሽ፣ ከዛ የሚመች ጋር ልትሄጂ እንዴ? እሱም አምኖበት ነው። ካልቻለ እንዴት ይሆናል ታዲያ? ትሄጃለሽ ማለት ነው። አይ አንዳንዴ ነገር ከሱ ጋር ትቀጥያለሽ በወየ ወይም ባይመችሽ። ጓደኛሽ ፊት ጓደኛሽ እያለች ወየ ወየ ብለሽ ታውቂያለሽ? አላውቅም። ውሸታል። አንቺ ሳይዜቱ ነው 2 አልኩሽ እኮ ቅድም ጠይቅሽኛል። ኦኬ ጠይቂያታል። እናንተ ደግሞ የተጠየቀ ኖ ይሄ ጠይቅሽ መልሻለሁ። በቃ 4
በአንድ ቀን ተዋውቀሽ ወይ ብለሽ ታውቂያለሽ ወይ? ናት ወይኔ መግቢያ አይ ላቭ ዩ ሶ ማች። እኔ ከባድ ጥያቄ የሚጠይቅ ይመስለኝ ነበር። አላውቅም። ውሸቱም እንዳት ደግሞ በህይወት የምኞቴ አንደኛ ጡቴን ማስቀነስ። ጠላቴ እሱ ነው። ጀርባዬም እንደዚህ የጎበጠው በጡቴ የተነሳ ነው። እናቴ ትሙትን ስተኛ ማለት ነው እዚህ ጋር ነው የሚመጣው። ምንም ሳለብስ እዚህ ጋር ነው የሚመጣው፣ ግንባሬ ጋር ቤታ ታይባል። እመቤቴ ጋይስ እኔ እኮ እንደሆንኩት እኮ እናንተ ወገቤ ታመመ። እስኪ ትልልቅ ጡት ያላቸውን ሰዎች ጠይቋቸው። ዲቦራ ጡትሽ ትልቅ ነው? እኔ እንጃ። አዎ ይመስለኛል። ላይክ ትንሽ አይደለም። እንደኔ ይሆናል? እንደኔ አይሆንም። አይ አዎ አልኩሽ። እኔ